ሰላም ሰላም እንዴት ናችሁ? ዛሬ አዲስ አበባ ኤዱኬሽን ቢሮ ባወጣው በ2018 ሞዴል ማቴማቲክስ ሞዴል ኤግዛም ላይ የወጡ ጥያቄዎችን እንሰራለን። አብራችሁን ተከታተሉ። ቀጥታ ወደ ጥያቄው እናልፋለን። አንደኛ ጥያቄ ምን ይላል? What is the simplified form of under radical 98 minus under radical 18? ምንድነው የአንደር ራዲካል 18 ማይነስ አንደር ራዲካል 98 ማይነስ አንደር ራዲካል 18 ሲምፕሊፋይድ ፎርም የሆነው የትኛው ነው ይለናል። መጀመሪያ ይህንን ጥያቄ ለመስራት አንደር ራዲካል 98 ማይነስ አንደር ራዲካል 18 ይሄ አንድ ራዲካል ውስጥ ያሉ ቁጥሮች ተመሳሳይ እስካልሆኑ ድረስ መቀናነስ አንችልም። ስለዚህ እነዚህን ቁጥር ለመቀናነስ ወይም ሲምፕሊፋይ ለማድረግ መጀመሪያ የእያንዳንዱን ሲምፕሊፋይድ ፎርም መፈለግ ያስፈልገናል እና የአንድ ራዲካል 98 ማለት ሲምፕሊፋይ ሲደረግ ሩት 49 ታይምስ 2 49 ሲባዛ በሁለት ያው 98 ነው የሚሆነው። 49 ደግሞ ፐርፌክት ስኩዌር ስለሆነ ከሩት ውስጥ ከአንድ ራዲካል ውስጥ ይወጣል። ስለዚህ 49 ከአንድ ራዲካል ውስጥ ሲወጣ 7 ይሆናል። 7 አንድ ራዲካል 2 ይቀራል። በተመሳሳይ የ18ንም እንሰራለን። አንድ ራዲካል 18 ማለት ከ9 ሲባዛ 2 ጋር እኩል ነው። እዚህ 9 አሁንም ፐርፌክት ስኩዌር ስለሆነ ከሩት ውስጥ ይወጣል። ከ9 ከሩት ውስጥ ይወጣ 3 ይሆናል። 3 ሩት 2 ይሆናል። እዚህ የአንድ ራዲካል 98 እና 18ን ሲምፕሊፋይድ ፎርም አገኘን። አሁን ቀጥታ መቀናነስ ነው። ስለዚህ አንድ ራዲካል 98 ማይነስ አንድ ራዲካል 18 ማለት ያገኘውን ቁጥር ማለት 7 ሩት 2 ማይነስ 3 ሩት 2 ማለት ነው። ስለዚህ አሁን ሩት ውስጥ ያሉ ቁጥሮች ተመሳሳይ ስለሆኑ መቀነስ እንችላለን። ይህንን ስንቀንሰው 7 ሲቀንስ 3 4 ሩት 2 ይሆናል ማለት ነው። ስለዚህ አንደኛ ጥያቄ ኦኬ ፎር ሩት 2 እዚህ ምርጫው ውስጥ የለንም። ይህንንም እንዲህ መጻፍ እንችላለን። ፎር ሩት 2 ማለት ወደ አንድ ራዲካል ውስጥ ስናስገባ 4 ታይምስ 2 ቢኮዝ አራት ከአንድ ራዲካል ውስጥ ሊወጣ የሚችለው 4 በ4 ሲባዛ ስለሆነ ስለዚህ 4 ሲባዛ 4 16 16 ሲባዛ 2 ኢኩል ይሆናል ሩት 32። እዚህ ትክክለኛ መልስ ሲ ላይ ያለው መልሳችን ነው። ሁለተኛ ጥያቄ if x is equals to this and y is equals to this then which of the following is not true? ምንድነው የኤክስ ቫሊዩ እና ኤክስ የሆነ ይሄ ቁጥር እና ወይ ደግሞ ይሄ ቁጥር ተሰጥቶን ስለ እነዚህ ሁለቱ ቁጥሮች ስለ ኤክስ እና ዋይ ትክክል ያልሆነው የትኛው ነው ይለናል። ምንድነው የተሰጠን ኤክስ ቫሊዩ ኤክስ 0.02200 እያለ የሚቀጥል ቁጥርን ወይ ደግሞ 0.79779 እያለ የሚቀጥል ቁጥር ተሰጥቶናል። እዚህ ስለ እነዚህ ሁለቱ ቁጥሮች ትክክል ያልሆነው የቱ ነው ይለናል። ኤ ላይ ያለው ሚለናል ኤክስ ኢዝ ኒዘር ተርሚኔቲንግ ኖ ሪፒቲንግ ደሲማል ይለናል። ይህ ትሩ ነው። ቢኮዝ ተርሚኔቲንግ የምንለው ራሱን እየተደጋገመ የሚሄድ ደሲማል ነው። ኖ ተርሚኔቲንግ የምንለው የማይደጋገም የሚቆም ፎር ኤግዛምፕል ላይ 0.2 ብቻ ቢሆን ይሄ ተርሚኔት ያደረገው ሪፒት አያደርግም። ሪፒቲንግ የምንለው ደግሞ ሪፒት እየተደጋገመ የሚሄድ አይነት ደሲማል ፎር ኤግዛምፕል 0.2 ዘባር የምንለው ወይ ይሄ ማለት 0.2222 እያለ የሚቀጥል ቁጥር ሪፒት የሚያደርግ እዚህ ላይ የተሰጠን ደግሞ የኤክስ እና የዋይ ቫሊዩ ተርሚኔትም አያደርግም ሪፒትም አያደርግም። ስለዚህ ይሄ ኤ ላይ ያለው ትሩ ነው። ይሄ ደግሞ ኤክስ ፕላስ ዋይ ኢኩል ይሆናል 1 የሚለውን እንሰራለን። ሌትስ ሴይ ኤክስ ፕላስ ዋይ ኢኩል ይሆናል ኤክስ እና ዋይን ስንደምር ስንት ነው የሚሆነው?
0.99999 እያለ ነው የሚቀጥለው። ስለዚህ 0.999 እያለ የሚቀጥል ስናጠጋጋው ወይም አፕሮክሲሜት ስናደርገው ዋን ነው የሚሆነው። ስለዚህ ኤክስ ፕላስ ዋይ ኢኳልስ ቱ ዋን የሚለው ትሩ ነው። ኦኬ እዚህ ጋር ደግሞ ኤክስ ስኩዌር ማይነስ ዋይ ስኩዌር ኢኩል ይሆናል ኤክስ ማይነስ ዋይ ይለናል። እንስራው። ኤክስ ስኩዌር ማይነስ ዋይ ስኩዌር ኢኩል ይሆናል ኤክስ ማይነስ ዋይ ይለናል። ይሄ ትሩ ነው ወይስ ፎልስ ነው የሚለውን ቼክ እናደርጋለን። ዩዚንግ ደ ፕሮፐርቲ ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ፕላስ ቢ ታይምስ ኤ ማይነስ ቢ ነው። ይህንን ፕሮፐርቲ ተጠቅመን ኤክስ ስኩዌር ማይነስ ዋይ ስኩዌር ማለት በዚህ መሰረት ኤክስ ፕላስ ዋይ ታይምስ ኤክስ ማይነስ ዋይ ማለት ነው። ቅድም ደግሞ ኤክስ ፕላስ ዋይ ማለት አንድ ነው ብለናል። እዚህ ኤክስ ስኩዌር ማይነስ ዋይ ስኩዌር ኢዝ ኢኳልስ ቱ ዋን ታይምስ ኤክስ ማይነስ ዋይ። እዚህ ማንኛውም ቁጥር በአንድ ሲባዛ ራሱ ስለሚሆን ኤክስ ስኩዌር ማይነስ ዋይ ስኩዌር ኢዝ ኢኳልስ ቱ ኤክስ ማይነስ ዋይ ነው። ስለዚህ ይሄኛው ትሩ ነው። ቢ ላይ ያለውም ትሩ ነው። ዲንም እንሰራለን። ያው ኦብቪስሊ ሶስቱም ኤም ቢም ሲም ትሩ ከሆነ ፎልስ የሚሆነው ይሄ ስለሆነ ይህንን መመለስ እንችላለን። ለመስራትም ከፈለግን 5x ሌዛ ዋይ ይለናል። ይሄ ትሩ ነው ወይስ ፎልስ ነው የሚለውን ቼክ እናደርጋለን። ሌሴ ኤክስ የተሰጠን ቁጥር 0.202200022 እያለ ይቀጥላል እና ኤክስን ስናጠጋጋው አፕሮክሲሜት ስናደርገው ኤክስን አፕሮክሲሜት ስናደርገው 0.2 ነው የሚሆነው። እንደዚሁ በተመሳሳይ ዋይን ደግሞ ዋይ ስናጠጋጋው 0.7977 እያለ የሚሄደውን ቁጥር ስናጠጋጋው 0.8 ይሆናል። እዚህ 5x ማለት 5 ሲባዛ 0.2 ማለት ነው። ስለዚህ እኩል የሆነ 5 ሲባዛ 0.2 ማለት አንድ ማለት ነው። እዚህ 5x ማለት አንድ ማለት ከሆነ ዋይ ማለት ደግሞ 0.8 ማለት ከሆነ አንድ ከ0 ይበልጣል እንጂ አንድ ከ0.8 ያንሳል የሚለው ኤ ፎልስ ነው። ስለዚህ 5x ሌስ ዛን ዋይ የሚለው ኮምፕሊትሊ ፎልስ ነው። መሆን ያለበት 5x ግሬተር ዛን ዋይ ከሆነ እንትኑ የሚሆነው። ስለዚህ ፎልስ የሆነው ዲ ነው። ትክክለኛው መልሳችን ዲ ነው። ሶስተኛ ጥያቄ after rationalizing the expression 3/3√3 minus 2 the denominator is equals to dash ይለናል። ይህ ምንድን ነው? ይህንን ቁጥር ራሽናላይዝ ካደረግነው በኋላ የዲኖሚኔተሩ ዋጋ ወይም ቫሊዩ ስንት ነው የሚሆነው የሚለው ነው። እዚህ ይህንን ቁጥር ራሽናላይዝ እናደርጋለን። 3/3√3 minus 2√2 የሚለውን ራሽናላይዝ ለማድረግ በራሽናል ፋክተር ማባዛት ነው። ወይም ኮንጁጌት የሚል ኮንሰፕት አለ። እሱ ያስፈልጋችሁና አሁኑ በራሽናላይዝ ፋክተር ስናበዛው ራሽናላይዝ ፋክተር ማለት እዚህ ማይነስ ከሆነ ይህንን ፕላስ ማድረግ ነው። ስለዚህ 3√3 ፕላስ 2√2 ሲባዛ 3√3 ፕላስ 2√2 በዚህ እናባዛለን። ስለዚህ ይህ ሲባዛ ስንት ነው የሚሆነው? 3 ታይምስ 3√3 ፕላስ 2√2 ኦቨር 3√3 ማይነስ 2√2 ታይምስ 3√3 ፕላስ 2√2። አሁን ምንድነው የምናደርገው? ያው የተጠየቅነው ስለ ዲኖሚኔተሩ ስለሆነ ሌላኛውን ብዙ መስራት አይጠበቅብንም። የታችኛውን ለመስራት ይህንን ከዚህ ጋር እናባዛለን፣ ይህንን ከዚህ ጋር እናባዛለን፣ ይህንን በዚህ እናባዛለን፣ ይህንን በዚህ እናባዛለን። ይህንን ከማድረግ ደግሞ ሾርተስት ወይ ኤ ስኩዌር ማይነስ ቢ ስኩዌር የሚል ሁለት ቁጥር ካለ ይሄ ማለት
ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ጋር እኩል ነው የሚል ፕሮፐርቲ አለ። ዩዚንግ ዲስ ፕሮፐርቲ ለሴ 3 ሩት 3 ኤ ነው ብንል ኤንድ 2 ሩት 2 ደግሞ ቢ ነው ብንል ይህንን 3 ሩት 3 የሚለውን ኤ 2 ሩት 2 የሚለውን ቢ ብለን ብንወስድ እዚህ ይህኛውን እንደዚህ ማባዛት ማለት ኤ ማይነስ ቢ ታይምስ ቢ ፕላስ ቢ ማለት ኤ ስኩዌር ማይነስ ከቢ ስኩዌር ጋር እኩል ነው ብለናል። ስለዚህ ይህኛው ምንድን ነው የሚሆነው 3 ሩት 3 ሆል ስኩዌር ማይነስ 2 ሩት 2 ስኩዌር ጋር እኩል ነው የሚሆነው። ስለዚህ ይህንን ስንሰራው 3 ስኩዌር 9 ነው። 3 ከአንድ ራዲካል ውስጥ ያለውን ስኩዌር ሲናደርግ ይሄ በዚህ ይጣፋና 3 ጋራ ማይነስ 2 ስኩዌር ኢኳል ቱ 4 ይህንን ሲያጠፋው 2 ይቀራል። እዚህ 3 ታይምስ 9 ስንት ይሆናል? 27 ሲቀነስ 4 ሲባዛ በ2 እኩል ይሆናል 8 27 ሲቀነስ 8 27 ሲቀነስ 8 እኩል ይሆናል 19። ስለዚህ ይሄ ማለት ይህንን ቁጥር ስናባዛ የምናገኘው 19 ነው። ስለዚህ ስንጽፈው 3 ታይምስ 3 ሩት 3 ፕላስ 2 ሩት 2 ኦቨር 19 ይሆናል። ይሄ ራሽናላይዝ አድርገን ያገኘነው ቁጥር ነው። የተጠየቅነው ደግሞ ስለ ዲኖሚኔተር ስለሆነ ዲኖሚኔተሩ ስንት ነው የሚሆነው? 19 ነው የሚሆነው። ዲኖሚኔተር ማለት ከፍራክሽናችን ከስር የሚገኘው ማለት ነው። ስለዚህ 19 የያዘው መልስ ነው የሚሆነው። እሺ አራተኛ ጥያቄ the simplified form of expression የዚህኛው ኤክስፕሬሽን ሲምፕሊፋይድ ፎርም የሆነው የትኛው ነው ይለናል። ይህንን ጥያቄ ለመስራት የተሰጠን ኤክስፕሬሽን ይሄ ነው። 5/4 the power of 3 times root 5/2 times minus 4 ሲካፈል cube root of 5 over square root of 2 the power of 6 ነው። እኛውን ለመስራት እያንዳንዱን ፓወር በቀላሉ ለመስራት ሲምፕሊፋይ ማድረጉ ይቀለናል። ስለዚህ 5/4 the power of 3 ማለት 5 cube over 4 cube because a over b the power of n ማለት a is the power of n over b is the power of n የሚል ፕሮፐርቲ ስላለ እዚህ 5 the power of 3 times 4 the power of 3 ይሄ ደግሞ ስንት ይሆናል? 3 ጊዜ ሲባዛ 125 ነው የሚሆነው። 4 the power of 3 ደግሞ 64 ነው። በተመሳሳይ ይህንንም እንሰራለን። root 5 over 2 the power of minus 4 ይህ ማለት ኔጌቲቭ ኤክስፖነንት ማለት ሪሲፕሮካል ማለት ነው። ፎር ኤግዛምፕል ሌትስ ሴይ a the power of minus n ማለት 1 over a the power of n ማለት ነው። በዚህ መሰረት ይሄ ማለት root 5 over 1 over root 5 over 2 the power of 4 ይሆናል። እዚህ ይህንን ደግሞ ስንሰራ 1 the power of root 5 ማለት 5 the power of 1 over 2 ነው times 2 over 4 ይሆናል። ይህንን ስንሰራው 1 over 5 the power of 1 over 2 4 to the power of 4 ይሆናል። ደግሞ 1 over using the property a the power of n m a ማለት a the power of n m ስለሆነ 1 over 2 ሲባዛ በ4 ይቀላል። 4 ሲካፈል ለ2 2 ይሆናል። ስለዚህ 5 the power of 2 over 2 the power of 4 16 ይሆናል። እዚህ ኢኩል ይሆናል 1 over 5 ስኩዌር 5 over
16 ነው። ይሄ 1 ኦቨር 25 ኦቨር 16 ማለት ሲገለበጥ 16 ኦቨር 25 ይሆናል። ኦኬ በተመሳሳይ መንገድ ይህንንም እንሰራለን። cube root of 5 over square root of 2 times 6 ማለት 3 ነው። ሩት ኤ ማለት the power of n ቢሆን ይህ ማለት a the power of 1 over n ከማለት ጋር እኩል ነው። ስለዚህ ይህ ማለት 5 1 over 3 over 2 1 over 2 times 6 ነው የሚሆነው። 6 times 3 ነው የሚሆነው። ስለዚህ 6 ሲካፈል ለ3 2 ነው። 5 the power of 2 over 6 ሲካፈል ለ2 3 ነው። 3 the power of 2 the power of 3 ይሆናል። ይሄ ስናባዛው 25 ስኩዌር 2 ኪዩብ ደግሞ 8 ነው የሚሆነው። ስለዚህ ሶስቱንም ሲምፕሊፋይ ያደረግን እያንዳንዱን ሲምፕሊፋይ ያደርገውን ስንጽፍ ስንት ነው የሚሆነው? አምስተኛ ጥያቄ the solution set of system 3x minus y is equal to 5 and 3y plus 15 is equal to 9x is ይለናል። ይህ ምንድነው የተሰጠን ኢኩዌሽን 3x minus y is equal to 5 የሚል የኢኩዌሽን 1 ነው። ሁለተኛው ደግሞ 3y plus 50 is equal to 9x ይለናል። ይህ ሁለቱንም ኢኩዌሽን መጀመሪያ ሲምፕሊፋይ እናደርጋለን። የመጀመሪያ ኢኩዌሽን 3x minus y is equal to 5 የሚለው 3x 5 ወደዚህ ስናመጣ minus 5 እኩል ነው y ደግሞ ወደዚህ ሲሻገር y ይሆናል። ስለዚህ በy y is equal to 3x minus 5 ሆነ የመጀመሪያው ኢኩዌሽን። ሁለተኛውንም ኢኩዌሽን ሲምፕሊፋይ እናደርጋለን። 3y plus 15 is equals to 9x ይለናል። the 3y is equals to 15 ወደዛ ስንወስዳት 9x minus 50 over 3 ስናደርግ y is equals to 9x over 3 minus 50 over 3 the y is equals to 9 ሲካፈል ለ3 3x 15 ሲካፈል ለ3 5 እዚህ ኢኩዌሽን 1 እና ኢኩዌሽን 2 ሲምፕሊፋይ ስናደርገው ሁለቱም ተመሳሳይ ነው። አይደንቲካል ኢኩዌሽን ነው። ስለዚህ ሁለቱም ተመሳሳይ ኢኩዌሽን ሲሆን ኢንፋይናይት ሶሉሽን ነው የሚኖረን ቢኮዝ a1 over a2 is equals to b1 over b2 is equals to c1 over c2 ስለሆነ ኢንፋይናይት ሶሉሽን ነው የሚኖረን። ኢንፋይናይት ሶሉሽን ሲኖረን ደግሞ በቫሪያብል ነው ሶሉሽን ሴታችንን መግለጽ የምንችለው። ስለዚህ ሌት ኤክስ ኢኳልስ ቱ ቲ ነው ብንል ወይንም በቲ ፎርም መጻፍ እንችላለን። ስለዚህ ዋይ ደግሞ ስንት ነው ብለናል? ዋይ 3x ማይነስ 5 ዋይ ማለት 3x ማይነስ 5 ነው። ስለዚህ ኤክስ ቦታ ቲን ስንተካው ዋይ ኢዝ ኢኳል ቱ 3 ታይምስ ቲ ማይነስ 5 ይሆናል። ስለዚህ ዋይ ኢኩል 3t ማይነስ 5 እዚህ በኮኦርዲኔት ፎርም ስንጽፈው ሶሉሽን ሴታችንን ኤክስ ዋይ ፎርም ስንጽፈው ቲ ዋይ ደግሞ 3t ማይነስ 5 ይሆናል። እዚህ ሰርችን ይሄ ነው እንያዘው እሱ ዲ ነው። ስድስተኛ ጥያቄ the solution set of absolute x plus 1 is equals to x minus 7 ኢዚ ይለናል። የዚህን የአብሶሊት ቫሊዩ ጥያቄ ነው እና ሶሉሽን ሴት ነው የምንፈልገው። የተሰጠን አብሶሊት ቫሊዩ 2x plus 1 is equals to x minus 7 ነው። የሶሉሽን ሴት ለመፈለግ መጀመሪያ አብሶሊት ቫሊዩ
ካኖት ቢ ኔጌቲቭ ከሚለው የምንነሳው የአብሶሊት ቫሊዩ ከአብሶሊት ውስጥ ማንኛውም ቁጥር ከአብሶሊት ቫሊዩ ውስጥ ሲወጣ ሊሆን የሚችለው ወይ ዜሮ ወይም ፖዚቲቭ ቁጥር ነው። ስለዚህ ከዚህ ተነስተን ኤክስ ማይነስ 7 ግሬተር ዛን ዜሮ ብለን እንነሳለን። ኤክስ ይህን ስንሰራው ግሬተር ዛን 7 እዚህ ሶሉሽን ሴታችን ወይም የኤክስ ቫሊዩ ከ7 ወይም 7ን ያካትታል ወይም ከ7 የበለጠ መሆን አለበት። እዚህ ይህን ጥያቄ ለመስራት ደግሞ ሁለት ኬዝ አለን። እያንዳንዱን ኬዝ እንሰራለን። ኬዝ 1 ላይ ይህንን ቁጥር እንደ ፖዚቲቭ ቁጥር አድርገን እንወስዳለን። ስለዚህ 2x + 1 = x minus 7 2x + 1 = x minus 7 ይሆናል። 2x x ወደዚህ ስናመጣ ማይነስ x = ማይነስ 7 1 ወደዛ ሲሻገር ማይነስ 1 ይሆናል። 2x ማይነስ x x ይቀራል። ማይነስ 7 ማይነስ 1 ማይነስ 8 ይሆናል። ስለዚህ xን ማይነስ 8 አገኘን። እዚህ ማይነስ 8 ከ7 ስለማይበልጥ ፎልስ ነው የሚሆነው። ስለዚህ ማይነስ ኤክስ ሶሉሽን ሴት ሊሆን አይችልም። ስለዚህ ኬዝ 2ን እንሰራለን። ኬዝ 2 ላይ ደግሞ ይህንን ቁጥር እንደ ኔጌቲቭ አድርገን አስዩም አድርገን እንነሳለን። ስለዚህ 2x + 1 ኔጌቲቭ ቁጥር ቢሆን ብለን ነው የምንሰራው። ስለዚህ x ማይነስ 7 ይሄ በኔጌቲቭ ሲባዛ ማይነስ 2x ማይነስ 1 = x ማይነስ 7 ይሆናል። ማይነስ 2x x ወደዚህ ሲሻገር ማይነስ x ይሆናል። ማይነስ 7 ማይነስ 1 ወደዛ ሲሻገር ፕላስ 1 ይሆናል። ማይነስ 2x ማይነስ 1 ማይነስ 3x ይሆናል። ማይነስ 7 + 1 = ማይነስ 6 ይሆናል። ኦቨር ማይነስ 3 ኦቨር ማይነስ 3 በዚህ ሲጠፋ ማይነስ በማይነስ ይጠፋል። 6 ሲካፈል ለ3 እኩል ይሆናል 2። አሁንም ኤክስ 2ን አገኘን። 2 ደግሞ ከ7 ይበልጣል ወይም ኢኩል ይሆናል የሚለው ፎልስ ነው። ስለዚህ በሁለቱም ኬዝ ሶሉሽን ስለሌለን ሶሉሽን ሴታችን ኢምፕቲ ሴት ነው የሚሆነው። ኢምፕቲ ሴት ሴታችን ነው። እሺ ሰባተኛ ጥያቄ if alpha and beta are two root of the quadratic equation 2x² + 3x - 4 = 4, then what is the value of square root of alpha square plus beta square? አልፋ እና ቤታ የሚባሉ የአንድ ኳድራቲክ ኢኩዌሽን ወይም የዚህኛው ሩቶች ቢሆኑ አልፋ ስኩዌር ፕላስ ቤታ ስኩዌር ከሩት ውስጥ ሲወጣ ስንት ይሆናል ነው የተጠየቅነው። የተሰጠን ኳድራቲክ ኢኩዌሽን 2x ስኩዌር ፕላስ 3x ማይነስ 4 = 0 ነው። For example, let's say quadratic equation ax squared plus bx squared, no, bx plus c is equal to 0 በሚለው root 1 plus root 2 is equals to minus b over a and root 1 times root 2 is equals to c over a የሚል ሁለት ፎርሙላ አለ። እነዚህን ፎርሙላዎችን ተጠቅመን የምንሰራው እዚህ የዚህን ኢኩዌሽን የኤ እና የቢ የሲ ቫሊዩን መጀመሪያ እናወጣለን። ከዚህ ኢኩዌሽን ኤ ስንት ነው? 2 ነው። ቢ 3 ነው። ሲ ደግሞ -4 ነው። -4 ነው። የተሰጠን ደግሞ አልፋ እና ቤታ ቱ ሩት ናቸው። ስለዚህ ሌትስ ሴይ ሩት 1ን አልፋ ብንል ሩት 2ን ደግሞ ቤታ ብንል አልፋ ስኩዌር ፕላስ ቤታ ስኩዌር ስንት ይሆናል የተጠየቅነው። ይህን ለመስራት እነዚህን ፎርሙላዎችን ተጠቅመን እንሰራለን። እዚህ ሩት 1 ፕላስ ሩት 2 ኢኳልስ ቱ ማይነስ ቢ ኦቨር ኤ ከሆነ ሩት 1 አልፋ ብለናል። አልፋ ፕላስ ቤታ ኢኳልስ ቱ ማይነስ የቢ ቫሊዩ 3 ነው። 3 ኦቨር የኤ ቫሊዩ 2 ነው። አልፋ ፕላስ ቤታ ይህንን ከሆነ ሩት 1 ታይምስ ሩት 2 ሲ ኦቨር ኤ ከሚለው ፎርሙላ ሩት 1 አልፋ ነው። አልፋ ታይምስ
ቤታ ኢዝ ኢኳልስ ቱ ሲ ማይነስ 4 ነው። ኤ ደግሞ 2 ነው። ኤ ሲቃለል አልፋ ታይምስ ቤታ ኢዝ ኢኳልስ ቱ 4 ሲካፈል ለ2 ማይነስ 2 ይሆናል። እዚህ እነዚህን ሁለት ኢኩዌሽኖች አገኘን። using the property x plus y square is equals to x square plus 2xy plus y square ይህንን ፕሮፐርቲ ተጠቅመን አልፋ ስኩዌር ፕላስ ቤታ ስኩዌር ማለት አልፋ ፕላስ ቤታ ሆል ስኩዌር ማይነስ 2 አልፋ ነው፣ ይሄ ቤታ ነው። 2 አልፋ ቤታ ማለት እንችላለን። ይህንን ስንሰራው ከዚህ ጋር እኩል ስለሆነ ቢኮዝ አልፋ ስኩዌር ፕላስ ቤታ ስኩዌር ማለት በዚህ መሰረት ዩዚንግ ዲስ ፕሮፐርቲ አልፋ ስኩዌር ፕላስ 2 አልፋ ቤታ ፕላስ ቤታ ስኩዌር ነው። ይሄ ያለ ማይነስ 2 አልፋ ቤታ ሪአሬንጅ ስናደርገው አልፋ ስኩዌር ፕላስ ቤታ ስኩዌር ፕላስ 2 አልፋ ቤታ ማይነስ 2 አልፋ ቤታ ይሄ በዚህ ኪጣፋ ኢኩዋል አልፋ ስኩዌር ፕላስ ቤታ ስኩዌር። ስለዚህ ይህንን መጠቀም እንችላለን። ይሄ ማለት ከዚህ ጋር እኩል ስለሆነ እዚህ አልፋ ስኩዌር ፕላስ ቤታ ስኩዌር አልፋ ፕላስ ቤታ ሆል ስኩዌር ማይነስ 2 አልፋ ታይምስ ቤታ ከሆነ አልፋ ፕላስ ቤታን ስንትን ያገኘ ነው? ማይነስ 3 ኦቨር 2 ማይነስ 3 ኦቨር 2 ሆል ስኩዌር ማይነስ 2 ታይምስ አልፋ ፕላስ አልፋ ታይምስ ቤታን ደግሞ ማይነስ 2 ያገኘ ነው። ማይነስ 2 ማይነስ 3 ኦቨር 2 ስኩዌር ሲደረግ 9 ኦቨር 4 ይሆናል። ማይነስ በማይነስ ፖዚቲቭ ሲሆን የሚሆን 4 ይሆናል። የሰማቸውን 4 ብንወስድ 4 ሲካፈል 4 አንድ ጊዜ 9 ሲደመር 4 ሲካፈል 1 4 ጊዜ 4 16 ስለዚህ ስንደምረው 25 ኦቨር 4ኛ ይሆናል። 25 ኦቨር 4ኛ ማለት አልፋ ስኩዌር ፕላስ ቤታ ስኩዌር ነው። የጠየቅነው ደግሞ አልፋ ስኩዌር ፕላስ ቤታ ስኩዌር አንድ ራዲካል ውስጥ ነው። ስለዚህ አልፋ ስኩዌር ፕላስ ቤታ ስኩዌር ኢዝ ኢኳልስ ቱ አንድ ራዲካል 25 ኦቨር 4 ነው። ስለዚህ ይህ ደግሞ ከአንድ ራዲካል ውስጥ መውጣት ስለሚችል 5 ሲባዛ 5 ኦቨር 2 ሲባዛ 2 እኩል ይሆናል 5 ኦቨር 2ኛ ይሆናል ማለት ነው። 5 ኦቨር 2ኛ መልሳችን ነው። እሺ 8ኛ ጥያቄ suppose n is set of natural number and a is set of 1 2 and set 3 then which of the following is true? አንድ ናቹራል ነምበር ሴት እና የኤ ሴት ተሰጥቶን ስለነዚህ ሁለቱ ሴቶች ትሩ የሆነው የትኛው ነው ይለናል። እዚህ የተሰጠን ሴት ኦፍ ናቹራል ነምበር ከ1 2 3 4 እያለ የሚቀጥል ነው። ኤንድ ሴት ኤ ደግሞ የተሰጠን 1 2 ኤንድ ሴት 3 ነው። እዚህ እያንዳንዱ ምርጫ ቼክ እናደርጋለን። ኤ ላይ ምን ይለናል? ኤ ላይ ያለ ምርጫ ሴት 3 ሳብሴት ኦፍ ኤ ይለናል። ኤ ትሩ ፎልስ ስለሆነ ትሩ ወይ ፎልስ መሆኑን ቼክ ነው የምናደርገው። ሴት 3 ሳብሴት ኦፍ ኤ ይለናል። ይሄ ፎልስ ነው። ቢኮዝ ሴት 3 እና ሴት 3 ልዩነት አለው። ይሄ ማለት ይሄ አባባል
3 የኤ አባል ነው ይለናል። እዚህ ውስጥ 3 የኤ አባል አይደለም፣ ሴት 3 ነው የኤ አባል የሆነው። ስለዚህ ሴት 3 የኤ ኤሌመንት ስላልሆነ ሳብሴት ሊሆን አይችልም። እዚህ ፎልስ ነው። ቢን ቼክ እናደርጋለን። ቢ ደግሞ ኤን ዩኒየን ኤ ኢዝ ኢኳልስ ቱ ኤን ይለናል። ኤን ዩኒየን ኤ ኤንድ ኤን ሴት ኦፍ ናቹራል ነምበር ነው። ኤ ደግሞ እኛው ሴትን የተሰጠን ዩኒየን ስናደርጋቸው ኤን ይሆናል ይለናል። ይህም ፎልስ ነው። ቢኮዝ ኦፍ ሴት 3 ናቹራል ነምበር ውስጥ ይሄ ቁጥር የለም። እንዲህ አይነት ቁጥር የለም። ናቹራል ነምበር ነው የምንለው 1 2 3 4 እያለ የሚቀጥል ነው እንጂ 1 2 3 and set 3 የሚል ናቹራል ነምበር ስለሌለ ይሄም ፎልስ ነው። ሲ ላይ ደግሞ ኤ ኮምፕሊመንት ሴት 3 is equals to ኤ ይለናል። ኤ ማለት ከኤ ውስጥ ሴት 3 ሲቀነስ ከኤ ጋር እኩል ነው ይለናል። ምን ማለት ነው? ሴት ኤ ማለት 1 2 እና ሴት 3 ነው። ከዚህ ውስጥ ሴት 3ን ብንቀንስ ኤ ነው የሚቀረን ይላል። ይህ ትሩ ነው። ቢኮዝ ሴት 3 እና ሴት ኦፍ ሴት 3 ልዩነት ስላለው ሴት 3 ማለት እዚህ ውስጥ ራሱን ችሎ 3 ብቻውን ሲሆን ነው። ሴት ኦፍ ሴት 3 ማለት ደግሞ ኤ ውስጥ ያለ ነው። ስለዚህ ኤ ውስጥ የሌለ ቁጥር ማለት ነው። ይሄ የሌለን ቁጥር ስንቀንስ ራሱ ነው የሚሆነው። ስለዚህ ኤ መልስ ነው የሚሆነው። ኤ ትሩ ስለሚሆን ሲ መልስ ነው የሚሆነው። 9ኛ ጥያቄ let U be universal set of A, B and N and B subset of U such that number of U 16, number of A 7 and number of B 9 and number of A union B is 13. Then which of the following is number of A complement U union B complement? ምንድነው? የተሰጠን ጊቭኖችን እናወጣለን። መጀመሪያ ነምበር ኦፍ ዩኒቨርሳል ሴታችን ስንት ነው? 16 ነው። ነምበር ኦፍ ኤ ደግሞ 16 ነው። ነምበር ኦፍ ኤ 7 ተሰጥቶናል። ነምበር ኦፍ ቢ 9 ተሰጥቶናል። ኤንድ ነምበር ኦፍ ኤ ዩኒየን ቢ 13 ተሰጥቶናል። ይህንን ጥያቄ ለመስራት የዲሞርጋንስ ሎን መጠቀም ያስፈልገናል። ቢኮዝ የተጠየቅነው ነምበር ኦፍ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ስንት ይሆናል? ዲሞርጋንስ ሎ ምን ይላል? ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ማለት ከነምበር ኦፍ ነው ኤ ኢንተርሰክት ቢ ጋር እኩል ነው ይለናል። ስለዚህ ነምበር ኦፍ ኤ ኮምፕሊመንት ቢ ኮምፕሊመንት እንፈለግ ባጭሩ ነምበር ኦፍ ኤ ኢንተርሰክት ቢ ካገኘን የዚህንም አገኘን ማለት ነው። ነምበር ኦፍ ኤ ኢንተርሰክት ቢን ለማግኘት ደግሞ ነምበር ኦፍ ኤ ዩኒየን ቢ ማለት ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክት ቢ ማለት ነው። እዚህ ነምበር ኦፍ ኤ ዩኒየን ቢ ስንት ተሰጥቶናል? 13 ተሰጥቶናል። ነምበር ኦፍ ኤ 7፣ ነምበር ኦፍ ቢ 9 ተሰጥቶናል። ነምበር ኦፍ ኤ ኢንተርሴክት ቢ አላገኘንም። እዚህ 13 ኢኩል ይሆናል 7 ሲደመር 9 16 ቀነስ ኤን ነምበር ኦፍ ኤ ኢንተርሴክት ቢ ይሆናል።
16 ወደዚህ ስናሻግር 13 ሲቀነስ 16 ይኩናል ነምበር ኦፍ ኤ ኢንተርሴክት ቢ። 16 ሲቀነስ 13 ሲቀነስ 16 ኔጌቲቭ 3 ኢኳል ቱ ነምበር ኦፍ ኤ ኢንተርሴክት ቢ። ኔጌቲቭ በኔጌቲቭ ሲጣፋ ነምበር ኦፍ ኤ ኢንተርሴክት ቢ ሲ ነው። ስለዚህ ነምበር ኦፍ ኤ ኢንተርሴክት ቢ ማለት 3 ከሆነ ነምበር ኦፍ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ከነምበር ኦፍ ኤ ኢንተርሴክት ቢ እኩል ከሆነ 3 ነው የሚሆነው ማለት ነው። እሱ ቢ ነው የሚሆነው። 10ኛ ጥያቄ እንዴት ኤ ተሰጥቶናል ሲት ኤ and relation B RB a relation from A to A given by R is equals to በዚህ ሪሌሽን ተሰጥቶናል for X and Y is element of A which of the following is true about R። ስለዚህ ምንድነው የተሰጠን? ሲት ኤ ተሰጥቶናል። ኤ ማለት ከ0 1 2 3 እስከ 4 ነው ተብለናል። ሪሌሽናችን ደግሞ ከኤ2 ወደ ኤ ነው የተሰጠንም በኤክስ ዋይ ደግሞ such that y is equals to x plus 2 ነው የተሰጠን ሪሌሽን። እዚህ መጀመሪያ ይህንን ጥያቄ ለመስራት ሪሌሽናችንን እንሰራለን። ሪሌሽናችን ከኤ ወደ ኤ ስለሆነ ሌትስ ሴይ ኤክስን ኤክስ 0 ሲሆን የዋይን ቫልዩ እንሰራለን። ዋይ ቫልዩ ደግሞ ስንት ነው የተባልነው? ኤክስ ፕላስ 2 ነው መሆን ያለበት ተብለናል። ስለዚህ ዋይ ኢዝ ኢኳልስ ቱ 0 ፕላስ 2 ኢዝ ኢኳልስ ቱ 2 ይሆናል። ስለዚህ 0 ሲሆን 2 ይሆናል። ኤክስ 1 ሲሆን የዋይ ቫልዩ 1 ፕላስ 2 ኢዝ ኢኳልስ ቱ 3 ስለዚህ 1 ሲሆን 3 ይሆናል። የኤክስ ቫልዩን 2 ብናደርግ ዋይ ደግሞ ዋይ ይሆናል 2 ፕላስ 2 ኢዝ ኢኳልስ ቱ 4 እዚህ 2 ሲሆን 4 ይሆናል። የኤክስ ቫልዩ 3 ስናደርግ ዋይ ደግሞ ኢዝ ኢኳልስ ቱ 3 ፕላስ 2 ኢዝ ኢኳልስ ቱ 5 ይሆናል። 5 ደግሞ ኤ ውስጥ የኤ አባል ወይም ኤለመንት ስላልሆነ ይሄ የሪሌሽናችን አካል መሆን አይችልም። ስለዚህ ሪሌሽናችን የሚሆነው 0 2 1 3 and 2 4 ነው የሚሆነው። እያንዳንዱን ምርጫ በዚህ መሰረት ቼክ እናደርጋለን። 2 3 is an element of R ይለናል። 2 3 የሚል የለንም። 2 3 element of R false ነው። the domain of R is 1 2 3 4 ይለናል። ዶሜን የዚህ ዶሜን ማለት የፈርስት ኮኦርዲኔት ነው። ፈርስት ኮኦርዲኔቱ ደግሞ 0 1 and 2 ነው። እዚህ ላይ ደግሞ 1 2 ብሎ አራትን ስለሚጨምር ይህም ፎልስ ነው። ሲ ላይ ደግሞ 3 5 is element of R ይለናል። 3 5 የለም። 3 5 የሪሌሽናችን ኤሌመንት አይደለም። እዚህ ይሄም ፎልስ ነው። ዲ ላይ ደግሞ ሬንጅ is equals to 2 3 4 ይለናል። ሬንጅ ደግሞ የሪሌሽናችን ሴከንድ ኮምፖነንት ነው። እዚህ ሴከንድ ኮምፖነንቱ ወይም ሴከንድ ኮኦርዲኔቱ 2 3 and 4 ነው። ይሄኛው ትሩ ነው ማለት ነው። ስለዚህ 10ኛ ጥያቄ ዲ ነው የሚሆነው። እሺ ለዛሬ እዚህ ይበቃናል። ቀጣዩን ጥያቄ በፓርት 2 እንሰራለን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።